በአላህ መመካት፣ በአላህ መደገፍ። ዛሬ እህቶቻችን ተወኩሉ ሲጠፋባቸው ብዙ የሰው ሸይጣኖች አሉ። ትዳር መጥቶ ሲከሽፍባት፣ በውን ነገር ፌል ሲያደርግባት የሰው ሸይጣን አለ። ምን አይነት ሸይጣን? እከሌ ጋር እኮ ብትሄጂ እኮ መፍትሄ ታገኛለሽ። ላ እህቴ አትሸውጂ። ሀጀርን ላንቺ ምሳሌ ናት። ሀጀርን አስቢያት። ኢብራሂም ዓለይሂ ሰላም ከህዝቦቻቸው ጋር ያሁሉ ትግል አድርገው አልፎ ምን ብለው አላህ እድሜያቸው 86 ከሞላ በኋላ ኢስማኤልን ሰጣቸው። ከማን? ከሀጀር። የዚህ ጊዜ የመጀመሪያው ባለቤታቸው ሳራ ቅናት ቢጤም መጣ። እነዚህን ሰዎች እሷንም ልጇንም ሩቅ ቦታ ውሰድልኝ አልፈልግም ማለት። ኢብራሂም ወደ መካ ካዕባ ሐረም ይዟቸው መጡ። ምንም የለም። እንዳሁኑ እንደምታዩት እንደመስላችሁ ምንም ነገር የለም። በረሃ ነው። የሚበላ የሚጠጣ የለም። ለማን ነው ትተህን የምትሄደው አለች ሀጀር። ጸጥ አሉ። አላሁ አመረክ፣ አላህ ነው ያዘዘህ አለቻቸው። አዎና እንግዲያውስ አላህ ካዘዘ አላህ አይተውንም ሂድ አለች። ሱብሃንአላህ። አያችሁ ተወኩ። ልጇ እኮ ነው ያለ፣ ትንሽ ልጅ ነው። በኋላ ያለችው ስንቅ አለቀባት፣ ጨነቃት። 7 ጊዜ ዛሬ ሐጅ ዑምራ ሲደረግ ጠዋፍ ላይ ከጠዋፍ በኋላ ሳያላ ሶፋና መርዋን 7 ጊዜ እንመላለሳለና የሷንም ማስታወሻ ነው። 7 ጊዜ አንዴ ወደ መርዋ ወደ ሰፍዋ 7 ጊዜ ተመላለሰች። ጭንቅ ብሏታል። በአላህ ተጠግታለች። ኋላ አላህ ወደሱ የተጠጉትን ደግሞ አሳፍሯል። አላህ ወላሂ እሱ ዘንድ የተደገፉትን አሳፍሯል። ከልጇ እግር ላይ የሆነች ድምፅ ሰማች። ሳህ አለች። ማንም እኮ የለም። እስቲ ዝም በይ አለች ለራሷ። ዞር ስትል ከልጇ እግር ላይ የዘምዘም ውሃ እየፈለቀ ነው። መጣች። ውሃውን እንዳይባክንባትም ፈርታ ዙሚ 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 አለች። ለዚህ ነው ዘምዘምም የተባለው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የኢስማኤል እናት አላህ ይዘንላት ብትተው ኖሮ መካ በአጠቃላይ በምንጭ ይጠለቀለቅ ነበር፣ ዘምዘም በዘምዘም ይሆን ነበር። ምን ሰጣት አላህ? ውሃውን ለገሳት። ምግቡ እስከየት ይምጣ? ውሃው ሲመጣ ሰማይ ላይ አዋፎች መብረር ጀመሩ። ውሃ አዩ። ከሩቅ ከየመን አካባቢ የሚመጡ ነጋዴዎች ነበሩ። እንዲህ እነዚህ ወፎች ምን አይተው ነው? እስቲ የሆነ ነገር ይኖራል ብለው አንድ መልእክተኛ ላኩ። ሲልኩ እናትና ልጅ አሉ፣ ውሃ አለ። ህዝቦቻቸውን ሰብስበው መጡ። እንቀመጥ አላት። ተቀመጡ፣ በውሃው ግን መብት የላችሁም ማለች። እሺ አሉ። እሺ እኛ ምግብ እናቅርብ፣ አንቺ ውሃ ስጭን አሉ። ሱብሃንአላህ። እሺ አለች። እሷ ውሃ ትሰጣለች ዘምዘሙን፣ እነሱ ምን ይሰጣሉ? ምግብ። አላህ ተዋት እንዴ! አየ በአላህ እህቴ፣ አንቺም ይሄ ነው ምሳሌው። አንቺን ጭንቅ ሲልሽ ወደ ሌላ ቦታ የሚገፋፍሻሉ። በአላህ ተመኪ።